አሁንማ በቃ መዝሙር ቀለዋል። ያ ማለት አሁን እየፈራሁት ያለሁት ኤአይ መዝሙር እየበዛ ነው። ኤአይ እና እኔ መዝሙሬን እንዴት እንደምዘምረው አውቃለሁ እና ኮምፒውተር ቅልጥፍጥፍ ብዬ የምሰራውንና ማደርገውን ነገር በጣም ስጋት አለኝ። ቤተክርስቲያን መልኩ አለ ግን ኃይል የሌለ መልክ አይነት ነገር ነው። እስቲ ብቻ እንስማና ወደ በኋላ አንዳንድ ሐሳቦችን ሼር አደርግላችኋለሁ። ስሙት እስቲ። ሰላም እንደምን አላችሁ በጌታ የተወደዳችሁ ምርጦች፣ እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ክርስቲያኖችም እንዲደርስ ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ እና አሁን ቤቴ መጥቻ አንድ ነገር እያሰላሰልኩ ነበረ። ትንሽ ሁኔታዎች እየተለወጡ መጡ። የኤአይ መዝሙር እየበዛ ነው። ኤአይ እውነት ነው። ባይዘዌ የኤአይ መዝሙሮች አሁን ላይ በጣም እየበዛ ነው የሚገኘው። እንደምታውቁትም በጣም ዩቲዩብ ላይ ራሱ ሲፖስት በጣም በብዙ ሺዎች ነበር እየታየ ያለው። ትውልዱ ወዴት እየሄደ እንደሆነ ግራ ነው የሚገባው። በጣም ኤአይ ላይ ፎከስ እያደረገን እንገኛለን። አገኘው ይደግን ከዚህ በመቀጠል የሚያወራቸውን ሐሳቦች በደንብ ትኩረት ሰጣችሁ እንድትሰሙት ፈልጋለሁ። እነሱም ውስጥ እና ስለ ኤአይ ሳስብ ቁጭ ብዬ እንዴት ነው የምንሆነው ብዬ ተገረምኩ። ምክንያቱም ከእውነተኛ መስዋዕት ጋራ አይጣረስም ወይ አይጋጭም ወይ እያልኩኝ ነው በጣም ብዙ ነገር ሳስብ የነበረው። ምን ማለት እንደሆነ ትንሽ ባይዞ እዚህ ጋር አንድ ነገር ልላችሁ ፈልጋለሁ። አሁን የኤአይ መዝሙሮች ዘማሪዎቻችንን ማለት ሰው አይደለም የሚዘምረው ማሽን ነው የሚዘምረው። ያን ብቻ ሳይሆን አሁንማ እንደውም በራሱ ነው ግጥም ጽፎ ትጽፋላችሁ። የሆነ በቻትጂፒቲ የሚሆን በጂሚን ራሱ ግጥም ጽፎላችሁ ራሱ ዜማ ሰጥቶ ራሱ በቃ ሙሉን ነገር በስልካችሁ መጨረስ የምትችሉበት ጊዜ ላይ ነው አሁን የምንገኘው። ከዛ አንግል ያን አይልም ሳትጸልዩ መዝሙር የምትቀበሉበት ጊዜ ላይ ነው ያለ ነው ማለት በቃ ድሮ አባቶቻችን ጸልየው በጣም ጊዜ ሰጥተው የእግዚአብሔርን ቃል አንብበው ምን ብሎ ነው መዝሙር ከእግዚአብሔር የሚቀበሉት። ከዛ ያ መዝሙር በዛ መዝሙር በእነሱ ዝማሪያቸው እንባረክበት ነበር። አሁንማ በቃ መዝሙር ቀለዋል። ያ ማለት አሁን እየፈራሁት ያለሁት የአምልኮ መልክ አላቸው ኃይሉን ግን ክደውታል የሚለው ሐሳብ ነውና በቃ መልኩ አለ ግን ኃይል የሌለ መልክ አይነት ነገር ነው። እስቲ ብቻ እንስማና ወደ በኋላ አንዳንድ ሐሳቦችን ሼር አደርግላችኋለሁ። ስሙት እስቲ። ጫውታችሁ ታግሳችሁ ስሙኝ። እኛ መዝሙር በምንቀዳበት ጊዜ ያው በዴክ ነበረ የምንቀዳው እንደምታውቁት። አንዴ ከተሳሳትን ደግመን ነው እንደገና ምንቀዳው። ከዛ በትራክ ደግሞ መቅጃ መጣ። ብርቅ ሆነብን። ድምጻችንን መደረብ ቻልን። የሚገርም ነው ተባለ። ያው እንግዲህ እንደምታውቁት ክሮች እንደዚህ እያጠነጠንን እንደዚህ እየደበደብን እየመታናቸው የምንሰማቸው እንደነበሩ ሁላችሁም ታውቃላችሁ። የዛም ዘመን አልፎ የሲዲ ዘመን ደግሞ መጣ። ከዛ ከሲዲም አልፎ እንደው 16 ቻናል ያላቸው መቅጃዎች ምናምን እየመጡ በጣም ጥሩ ነገሮች። ከዛ ደግሞ እነ ኪዩቤዝ በኮምፒውተር መቅዳት መጣ። ጭራሽ በኋላ የሰዎችን ድምጽ በኮምፒውተር ማስተካከል ቲዩን አውቶቲዩን የሚያደርግ የሚቃኝ ፒች ቢለቁ እንኳን ያችን የሚመልስ ደግሞ መጣ። እንደ 20 ዓመት ይሆነዋል። ከዛም ትንሽ ቀደም ሊል ይችላል። የሚገርም ነው። ከዛ በሱም ተገርመን ሳና በቃ ነገሮቻችንን ሁሉ ሚክስ የሚያደርጉባቸው ኢፌክቶች ኢኳላይዘሮች እንደ አይኪው ምን እያደረጉ የተለያየ ሚክሲንግ ማስተሪንግ እየተባለ እየተሻሻለ መምጣት ጀመረ ማለት ነው። ጭራሽ አሁን ምንም የባለሙያ የፕሮፌሽናል ጆሮና ምንም በማያስፈልግበት ሁኔታ ሙዚቃውን ቀምሮ አሳምሮ ለጆሮ የሚያደርስ መጣ ማለት ነው። ከዚህ በኋላ ደግሞ ምን እንደሚመጣ ጠብቁ፣ ልብ በሉና። ለምሳሌ አንድ ነገር እንደሚመጣ ጠብቃለሁ። ከዚህ በፊት የተናገርናቸው አየር ላይ ያሉ ድምጾች ካፕቸር ተደርገው እንደገና ወደ እኛ ልንሰማቸው እንደምንችል የሚወራ ነገር አለ ወደፊት። ምናልባት የጌታ ኢየሱስን ድምጽ መስማት በምድር ላይ እያለ ሲያስተምር አልተጓጉም? እነ ጳውሎስ ድምጻቸው እንዴት እንደነበር
ጴጥሮስ ድምጻቸው እንዴት እንደነበር ዳዊት ሲዘምር እንዴት እንደነበር መስማት አትጓጉም? ብቻ አላውቅም። ቴክኖሎጂ በጣም የሚያስገርም ርምደት ወይም ፕሮግረስ እያሳየ ነው ርምደት እና ይሄንን እያንዳንዳችን በጣም በሚገርም ሁኔታ ነው እያየን ያለ ነው። ግን እኔ አንድ ኮንሰርን አለኝ። ይሄንን ላወራችሁ ነው የመጣሁት። እኔ የማስበው መዝሙራችን መስዋዕት ነው ብዬ ነው የማምነው። እንደምታውቁት መስዋዕት ማለት ሳክሪፊሻል የሆነ ስራ ነው ወይም ፐርፎርማንስ ብቻ ያልሆነ እንግዲህ እንደምታውቁት ፐርፎርማንስ ክዋኔ ማለት ነው። ስለዚህ አገኘው ከዚህ በመቀጠል እያለን ያለው ዝማሪያችን መስዋዕት እንደሆነ እያብራራ ያለው ሄደን ገጠር ውስጥ ጮጎጊት ልብሳችንን እየያዘ በእግራችን እየሄድን በፈረስ እየሄድን ሰዎች ደግሞ ሳር ላይ ወንበር የተለያየ ወንበር በርጩማቸውን ከይዘው መሬት ላይ ተቀምጠው ያሁሉ ሺህ ሰው ሲመጣ this መስዋዕት እግዚአብሔር የሚያሸተው እኔ በዛ ሄጄ የምዘምረውን እኔ እንደ መስዋዕት ነው የማየው። በኮምፒውተር ቅልጥፍጥፍ ብዬ የምሰራውንና ማደርገውን ነገር በጣም ስጋት አለኝ። ቤተክርስቲያን በኪቦርድ ላይ ተደግፋ እንደቀረች እና ብዙ ውድቀት የሙዚቃ ውድቀት እንደመጣ በኤአይ በኮምፒውተር በሚሰራ ማንም ሙዚቃ ችሎታ የሌለው የኮምፒውተር ችሎታ ስላለው ብቻ የቱጋ ምን መሆን እንዳለበት መመሪያውን በቅጡ መጻፍ የማይችል ሰው ኮምፒውተሩን አዞት እንደ ህፃን ልጅ የሚኮላተፍ የፈረንጅ አማርኛ እየሰማን እና ደግሞ አይደለም እውነቱን እኮ ነው ባይዘ ምንም አማርኛ ወይ ጥርት አርግቶ እንደውም አማርኛ አያወራ ምን አማርኛው ራሱ ከየት እንደተቀበለው እሺ እየሰማን እና ደግሞ አይደለም በመንፈስ እንኳን ሳንሆን ስጋና ደም እንኳን እግዚአብሔርን የማያከብረው እንኳንስ ኮምፒውተር እንኳንስ አሁን እየመጡ ያሉ የኤአይ እንትኖች እግዚአብሔርን ሊያከብሩት አይችሉም። እና ከዚህ ሁኔታ በተቻለ መጠን ብንታቀብ መልካም ነው። ታስመስሎ ባልነበሩበት ማዋል ሁሉ መጣ። ያው እንደምታውቁት ነገ ሰዎች ያልሆኑትን መሆን በኤአይ ነውና እስቲ ስለ እውነተኛ መስዋዕት እናወራ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በጌታ ርኅራኄ እለምናችኋለሁ ነው የሚለው ሮሜ ምዕራፍ 12 ከቁጥር 1 እስከ 3 በምታነቡበት ጊዜ ያም ለአእምሮ የሚመች አገልግሎታችሁ ነው እና በጎና ደስ የሚያሰኘውን ነገር ታውቁ ዘንድ በዛ ቦታ ወገኖቼ እኔና እናንተ መስዋዕት ነው። እኔ ጓደኛዬ ማሙሻ ሲናገር እንደሰማሁት አሁን በድሮ ጊዜ ያው እንደምታውቁት መሰዊያ ሌላ ነው፣ ካህን ሌላ ነው፣ መስዋዕት ሌላ ነው። አሁን ግን ካህኖቹም እኛ ነን፣ መሰዊያውም እኛ ነን፣ መስዋዕቱም እኛ ነን ሲል ሰምቼዋለሁ። ስለዚህ ስለ መስዋዕት ጥንቃቄ የምናደርግ ጥሩ ነው። ሰምተዋል። አሁን ድሮ ሁሉም ይለያያል፣ ግን አሁን ካህኑም አንተ መስዋዕቱም ምትሰዋም አንተ እግዚአብሔር የኤአይ መስዋዕት አያሸትም። በኤአይ የተዘመረ መዝሙር ምንም አይደለም። እንኳን እግዚአብሔርን እኔን አያስደስተኝም። በጣም ነው እንደው ያስጠላኝ። እኔ ወገኖቼ እግዚአብሔር አምላክ በሚቃጠል ከመስዋዕት ይልቅ እግዚአብሔር አምላክ ታውቃላችሁ ከተሰበረ ልብ የሚዘምር ከተሰበረ ልብ የምናዘጋጀው ዝግጅት ብዙ መንገድ በእግሮቻችን ሄደን ወንጌል ስንሰብክ ወንጌል የሚሰብኩ እግሮች እንዴት ያማሩ ናቸው። በጣም ያስደንቃል። ስለዚህ መስዋዕታችንን ዛሬ እናስተካክል። እንግዲህ እዚህ ላይ በጣም ታግሳችሁ ስለሰማችሁኝ አመሰግናለሁ። አሁን ብዙ ሰምተናል። አገኘው ይደግ እያነሳ ያለው ጉዳዮች በጣም ግልጽ ነው። ከድሮም አንስቶ ነው ድሮ የነበረውን የአገልግሎት ሁኔታና አሁን ያለውን የአገልግሎት ደረጃ እያነጻጸረ ነው ሲያነሳ የነበረው። ከየት ጀመረ? እነሱ አሁን ድሮ በነበሩበት ጊዜ መዝሙራቸውን ከየት እንደጀመሩ አሁን ደግሞ የት እንደደረሱ ያለውን እያነጻጸረ ነበር ሲያነሳ የነበረውና ክርስቲያኖች ከአርቲፊሻል ነገር ራሳቸውን እንዲጠብቁ እግዚአብሔር የሚፈልገው እነሱን ነው እንጂ ያው በኮምፒውተር ነካክተ የምታመጣው መዝሙር አይደለም። እግዚአብሔር የሚፈልገው ከተሰበረ ልብ የሚዘመር መዝሙር ነው። ልብ ነው እግዚአብሔር የሚፈልገው ያለው ነገር ራሳችንን ነው እንጂ
ከራሳችን የሆነ ነገር አይደለም እግዚአብሔር የሚፈልገው። ያውን በአርቲፊሻል ኢንተለጀንስ በኮምፒውተር ሰርተ የምታመጣቸው ነገሮች ከአንተ የሚመጡ ናቸው። አንተ ዝም ብለህ ትመስለው እንጂ ናቸው እንጂ አንተ አይደለም። እግዚአብሔር መስዋዕት አድርገህ እንድታቀርብ የሚፈልገው አንተ ነው ራስህ ነውና የምትጨምሩት ሀሳብ ካለ በዚህ ላይ እስቲ። እንደሱ ምን ነገር አገኘ ወንድማችን አወርቶልናል ማለት ይሄን በጣም ይሄ በእንባ ማውራት ያለብን ነገር ነው በዘመናችን እየሆነ ያለው። ጳውሎስ ለጢሞቴዎስ ሲያወራ በመጨረሻ ጊዜ የሚያስጨንቅ ዘመን እንደሚሆን እያስጠነቀቀ ይነግረዋል። ከእግዚአብሔር ይልቅ ተድላን የሚወዱ ሰዎች ይበዛሉ ማለት ዋጋ ከመክፈል አንፃር የሆነ ኮምፎርታብል የሆነ ላይፍ ለመኖር ያ ማለት የዘመኑ የመሰላቸው ከእግዚአብሔር ሐሳብ እየወጣ ማለት ትጋትን የሚወድ አምላክ ነው ወደዚህ የጠራን ማለት የሚሰራም አምላክ ነው። ታንጀብሊ ሰርቶ ያሳየን እግዚአብሔር ስለሆነ ከሆነ በስንፍናችን የሚደሰት አምላክ አይደለምና ዘመኑ ላይ የሆነ ያለው ነገር ወደ ዘመናዊነት እየመጣን ይመስል ይሆናል፣ ግን የእግዚአብሔር ሐሳብ ባክ ያደረገን እየወጣን ነውና ማለት ያለ ነበርና መሃል ላይ አሁን እኛ ራሱን ነው መስዋዕት ምን ነው ምን ሰዋም እኛ ነን ራሳችን ነው። ጳውሎስም ለዛ ነው ለሮማ ሰዎች ሲጽፍ እናንተን ለእግዚአብሔር ሕያው አድርጋችሁ አቅርቡት ሲል ምናወጣውን ነገር አይደለም እኛ ራሳችንን ለእግዚአብሔር እንድናቀርብ። ደግሞ እግዚአብሔር አምላክ ልብን የሚፈልግ አምላክ ነው። ወደ ዳዊትም ሲሄድ እንደ ልብ ያለው ነው ያለው እንጂ እንደ ቦዲውን አይደለም የሚያየው። እንደ ልብ ያለው ነው የሴል ልጅ ያገኘው። ሁሉ ጊዜ እግዚአብሔር የሚያየው ከውስጥ የሚወጣውን ሞቲቭን ማለት እኛን ራሱ እንደሚፈልግ ሶ ዘንግቶ አሁን እየተጫወተ ያለበት ጨዋታ ነው ሰይጣን በክርስቲያን አእምሮ ላይና በጣም መጠንቀቅ ያለብን ነገር እንደሆነ ነውና ይሄን ሐሳብ የሚጨምረውላቸው ክርስቲያኖች ይሄን ሳይገናዘቡ ወደዚህ እንዳይሄዱ በእውነት ሲያገለግሉ ያሉትን እጃቸው ያለውን ጸጋ በጥንቃቄ ይዘው ዋጋ የሚያስከፍለውን ከፍለው ጸልየው ከእግዚአብሔር እጅ የተቀበሉትን ያን መስዋዕት ለእግዚአብሔር የሚያቀርቡ እንደሆነ እንጂ በዚህ በቴክኒካል በሆነ መንገድ የሚያቀርቡት ያ ትክክለኛ መስዋዕት እንዳልሆነ ነግራችኋለሁ። ሰክናለሁ። ተባረክ ይባርክ ናትሻ። እሺ ብቻ ወንድማችን ወይም አባታችን የሆነ ያገኘው በተናገረው ነገር ሲሰማው በጣም ደስ ይያለኝ ነበር። ከአንድ በኩልም እየተማርኩበት ነበር። አሁን ስለ AI ነው እና ያወራና ያለ ነው። ከዚህም በፊት አባቶቻችን አሉ ቅድመ አባቶቻችን ለዚህ መዝሙር ለማውጣት የተለያየው ነገር ለማድረግ ሲሉ በእግዚአብሔር ፊት ራሳቸውን ሲሰው ነበር። ጊዜውንና ሰዓታትን ሰጥቶ ከእግዚአብሔር ተቀብለው የሚያደርጉት ነገር ሁሉ ህዝቡን ሲባርክ ሲለውጥ በየተለያየው ነገሮችን በህዝብ ህይወታቸው ላይ ሲያደርግ ነበር። ልክ ነውና ጌታ ይባርኮ። አሁን ላይ አደግን እንችላለን እናውቃለን በሚለው በጣም እየተስፋፋ ነው ያለው። AI በጣም እየተስፋፋ ነው ያለው። ይሄን ሲያስበው ይሄ ነገር አንድ ከእግዚአብሔር ጋር የሚያጣላን ነው። ምክንያቱም ሰው ከመንፈሳዊ ህይወት ወጥቶ በስጋዊ ዓለም ተሞልቶ በውስጡ በራሱ ከእግዚአብሔር በተቀበለው ነገር ሳይሆን በተማረውና ባየው ነገር እያደረገ ያለው ነው። ይሄ ደግሞ ለክርስቲያን በጣም አባታችንን እግዚአብሔር ይባርኮ በጣም ጥንቃቄ የሚያስፈልግ ነገር ነው። እግዚአብሔር ቅድም ኢየሱስ ያወራ ነበር። እግዚአብሔር እኛን እንጂ ከኛ የሆነው ነገር አይደለም እኛን ነው የሚፈልገው፣ ልባችንን ነው የሚፈልገውና ለዚህ ነገር ጊዜ ስተን ባናደርግና ወደ ቀድሞ ህይወታችን ወደ መንፈሳዊ እግዚአብሔር ወደሚፈልገው ወደዛ ስፍራ ተመልሰን እግዚአብሔርን ደስ በሚያሰኘው ነገር ሁሉ ነገር ብናደርግ ነው የሚለው። በጣም አመሰግናለሁ። ተባረክ እግዚአብሔር ይባርክ። እንግዲህ ውድ ተመልካቾቻችን እናንተስ ሐሳባችሁ ምንድነው? በዚህ ረገድ ሐሳባችሁን ኮሜንት ለመጻፋችሁ እንዳትረሱ። እስከመጨረሻው ስለተከታተላችሁ እናመሰግናለን። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።